አቡበክር ሲዲቅ ረዲየላሁ አንሁ ወደ ልጇ አይሻ ረዲየላሁ አንሃ ቤት ማንንም ሳያናግር በጥድፊያ ሲገባ የአይኑ ማረፊያ የዱንያ ጌጡ የህይወት ዘመን ጓዱ የአኺራ ማላጁ የሆኑትን ነቢያችን አለይሂ ሰላቱ ወሰላም ፊታቸው ተሸፍኖ ተንጋለው ተመለከተ። አቡበክር ሲዲቅ በዝግታ ቁጭ ብሎ ፊታቸው የተሸፈነውን ፎጣ ገለጥ ሲያደርገው ያ በሰላትና በጾም የተዋበን ያ በአምልኮ ብዛት ያሸበረቀውን የነቢያችን አለይሂ ሰላቱ ወሰላም ፊትን ተመለከተ። አቡበክር ሲዲቅ በዝግታ ቁጭ ብሎ ፊታቸውን የተሸፈነውን ፎጣ ገለጥ ሲያደርገው ያ በሰላትና በጾም የተዋበ ያ በአምልኮ ብዛት ያሸበረቀውን የነቢያችንን አለይሂ ሰላቱ ወሰላም ፊት ተመለከተ። ከዛም በህይወት ዘመን ውድ የሆነችን የስስት አሳሳም ግንባራቸው ላይ ሰማቸው። ቀና ብሎ በስስት እየተመለከተ አንቱ ነቢ ሞተውም ኑሮም እንዴት ያምራሉ፣ እናቴም አባቴም ለእርሱ ፊዳ ይሁኑ፣ ያው አላህ የጻፈለውትን ሞት እርሱም ቀምሷት ብሎ ተነሳ። አቡበክር ሲዲቅ የህይወት ዘመን ጓዱ ነቢያችን አለይሂ ሰላቱ ወሰላም በዱንያ እስር ቤት ትተውት ወደ ሰፊው አኺራ ሲሄዱ ዱንያ ጨልሞበት ልቡ ልትፈነዳ በደረሰች ጊዜ የተሰማውን ሐዘን ስሜት አላህ ይመንዳው። አላህ በዱንያ ላይ ማየት ያልቻልነውን የነቢያችን አለይሂ ሰላቱ ወሰላምን ፊት ነገ በአኺራ አላህ ያሳየን ያ ረብል ዓለሚን። ሰሉ ዐላ አሽረፈል ኸልቅ ሙሐመድ ሰለላሁ ዐለይሂ ወሰለም። اللهم صل وسلم وبارك على نبينا محمد. حبيبي